የአፍሪካ ህብረት ስብሰባ አፍሪካ ዩኔሽን ዲሲደንስ ለ38ኛ ጊዜ እየተካሄደ ያለው የአፍሪካን ህብረት ጉባኤ ለምን ይጠቅማል? አማርኛ ቋንቋ የአፍሪካ የሥራ ቋንቋ እንዲሆን ለምን ጥያቄ ቀረበ? ይህን 3 ነጥቦች በስፋትና በጥልቀት እናያለን። አብራችሁን ቆዩ ውድ የኢቲኢ ኒውስ ቤተሰቦች። አፍሪካን ህብረት ስብሰባ ኢትዮጵያ ውስጥ መሆኑ ምን አይነት ጥቅሞችን ለኢትዮጵያ ያስገኝላታል? የተለያዩ ብዙ ጥቅሞች ያስገኝላታል። አንደኛው የአፍሪካ መዲና እንደመሆኗ ኢትዮጵያ ተሰሚነቷ እንዲጨምር ያደርግላታል። የተለያዩ ጥቅም ኢትዮጵያ እንደሚያስፈልጋት ከተለያዩ ሀገራት ድጋፍ እንደሚያስፈልጋት በተናገረች ጊዜ ቶሎ ተሰሚነቷ እንዲጨምር ያደርግላታል። ሌላው የአፍሪካ ህብረት ስብሰባ የተደረገበት ምክንያት ሌላ ሊቀመንበር ለመሾም ነው። ከዚህ በፊት ሙሳ ናቂ ሙሐመድ የተባሉት ሊቀመንበር ለ8 ዓመት ሊቀመንበር ሆነው አፍሪካን ሲያስተዳድሩ ነበር በሊቀመንበርነት ደረጃ። አሁን የስልጣን ጊዜያቸው ስላበቃ ሌላ አዲስ ሊቀመንበር ለመሾምም ነው። ጠቅላይ ሚኒስትሩ ዶክተር አብይ አህመድ በተደጋጋሚ ለሙሳ ናቂ ሙሐመድ ምስጋና አቅርበዋል። እስከዛሬ ለነበራቸው የሥራ ቆይታ፣ እስከዛሬ ለነበራቸው ተሳትፎ በተደጋጋሚ ምስጋና አቅርበውላቸዋል። ሁለተኛው አማርኛ ቋንቋ የአፍሪካ የሥራ ቋንቋ እንዲሆን ተደርጎ ጥያቄ የቀረበበት ተሰሚነትን ለማግኘት ብቻ ሳይሆን አፍሪካ ውስጥ የተለያዩ የሥራ ቋንቋዎች አሉ። ከነዛም መካከል አንዱ እንግሊዘኛ ነው። አፍሪካውያኖች በነጮች ማለትም በእንግሊዞች ለረጅም ዓመታት ተገዝተው ስለነበረ የራሳቸውን ቋንቋ የላቸውም። የሚጠቀሙት እንግሊዘኛ ቋንቋ ነው እና ያንን ቋንቋ አንድ ይጠቀማሉ እንደ ሥራ ቋንቋ፣ ሁለት ደግሞ አረብኛ ቋንቋን ይጠቀማሉ እና ከነዛ መካከል አማርኛም ይካተት ተብሎ ነው ጥያቄ ያቀረበው። ለአሜሪካ ኢትዮጵያ 15 ሚሊዮን የአሜሪካን ዶላር ረድታለች። ተረጁ ማን ነው? ረጁ ማን ነው? እዚህ ጋር እኛ መረዳት እያስፈለገን ለሰው የምንረዳው ነገር ነው የማይገባኝ። ምን ይባላል እንዳባባል አንድ ሰው ብድር እያለበት ከወፈረ አበዳሪውን እንደናቀው ነው የሚቆጠረው ይባላል። ይህ በመንግስታትና በሀገራት ደረጃ የሚሰራ አይመስለኝም። ቢሰራም እንደዚህ አይነት ነገር አይደረግም ነበር። ምክንያቱም ከኛ በላይ ተረጂ ያለ አይመስለኝም። መረዳት የሚያስፈልገው ሀገር ኖሮ ሌላውን የሚረዳ እንደኛ ሀገር ያለ አይመስለኝም። ይህም የተደረገበት ምክንያት ለአፍሪካን ህብረት ስብሰባ ላይ ኢትዮጵያ ለራሷ እንደማታንስ ወይም አሪፍ ለውጥ ላይ ያለች ሀገር እንደሆነች የአፍሪካ መዲና እንደመሆኗ እንደሚመጥናት ለማሳወቅም ነው። ሌላው ማታለያው ደግሞ በየከተማው የሚብለጨለጨው ዲም ላይት ነው። እሱም ሲታይ ደግሞ ኢትዮጵያ የደላት ሀገር እንደሆነች ነው የሚታወቀው። ዜናዎቻችን ውድ የኢቲኢ ኒውስ ቤተሰቦች የምንለቃቸው ቪዲዮዎች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ አድርገው የደውል ምልክቷን ይንኩ። ቪዲዮአችንንም ላይክ ያድርጉልን። ደህና ሁኑ ውድ የኢቲኢ ኒውስ ቤተሰቦች።